ሰላም ውድ የዩቲዩብ ቻናል ተከታታይ ሰዎች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት የአንድ እህታችን ታሪክ ነው ማለት ነው። በጣም ያሳዝናል። ባሏ ሌላ አግብቶባት ነው ልጆቿንም እሷንም ትቶ እንግዲህ እስኪ እዚችን የልጅ ታሪክ እናዳምጠው። በነገራችን ላይ ባለ ትዳር ሴት ጓደኞቻችሁን አትመኑ ማለት ነው። ላጥ ነው የሚያረጓችሁ። እቺን ልጅ እስኪ ከመጨረሻው ተከታተሏት። ብዙ ትምህርት ከሷ ትማራላችሁ ማለት ነው። ወደ ቪዲዮ ግን አንድም ቀን ባዶ እጄን ሄዳለሁ ብዬ መለሳለሁ ብዬ አላሰብኩም። ለማንኛውም ዱባይ ያላችሁ ሰዎች ወላሂ ላዚም ሴት አትመኑ። ስፔሻሊ ከሴት ምን አይነት ሴት ሩቅ ያለ ሴት አይደለች። ቤታችሁ መታ ምታፈጥር ለኢድ ነው ባላችሁን የምትወስድባችሁ። ምንም አንሷችሁ አይደለም መልክም ምንም ያው አንዳንድ ሰዎች አዳዲስ ነገር ማየት ስለሚወዱ ብቻ ህይወታቸውን ያበላሻሉ። ሴት ደግሞ ያው የታወቀ ነው ገቢና ለመቀመጥና የቤት ኪራይና ሻወርማዋን ለመብላት ነው። ደህና ነገር እንኳን አበላም። በየሞሉ ሄዳ ፎቶ ለመነሳት በደንብ አዳምጥ። ታክሲ ሺሻዋን ለማጨስ አራት ልጆች የሚበትኑት ብዙ ሴቶች ብዙ ባለትዳር ሴቶች ያለቅሳሉ፣ ከልጆቻቸውም ይለያሉ። ግን ሁሌም ማወቅ ያለባችሁ ከሰው አፍ ከሰው እንባ የሰው ልፋት ወስዶ የበላ ሰው የትም አይደርስም ጋይስ። እኔ ቆንጆ ነኝ ባይዘወይ ማንም ሄደ ማንም መጣ ሁሌም ተፈላጊ ነኝ። ግን በተፈላጊነቴ አይደለም የምኖረው ምሰራ ሰው ነኝ። ልጅ ደግሞ ልጅ ነው። በማንም አትቀይሩት። ልጆቼ ማጣት አልፈልግም እና ከልጆቼ ጋር ከአላህ ጋር ዱአ አድርጉልኝ ከልጆቼ ጋር እንድገናኝ እናረጋለን። እና ከቻላችሁ ቆንጆ ሰዎች ቆንጆ ሴቶች የሰው ትዳር አበት ነው የራሳችሁን ፈጣሪ ይስጣችሁ። ለምን ልጅ ያለው ለልጁ ሳይሆን ለአንቺም ሳይሆን ቢሆን ራሱ ተቃጥሎ አብቃቅቶ አይኖርም። ደህና ኑሮ አትኖሪም። ትክክል። ምንም ያላየ ወጣት ወጠምሻ የመሰለ አለ። ትክክል። እና ትዳርን በመመጥበጥ የአንዱን ቤት በማጨለም ልጆችን በመበተን የሚገኝ ደስታ የለውም። የፈለገ ቆንጆ ልትሆኚ ትችያለሽ፣ ለጊዜው ነው ውዴ። አሁን እንዳባበለሽ ነው የመጀመሪያውንም አባብሎ ያገባት። ትወልጃለሽ፣ ሰውነትሽ ይወፍራል፣ ምናልባት ብዙ ነገር ሊደርስብሽ ይችላል። እንደዛ አኝኮ ይተፋሻል። ይደመጥ እና አንደኛ አንቺ የራስሽን ነገር ፈልጊ። ሁለተኛ ደግሞ ባለትዳር ሴቶች ሴት አትመኑ። ጓደኛ የለም ካለሽም ባልሽን ልትወስድብሽ ነው። አይስዌር ወላሂ። እና ያው በትንሽ ሰበብ ነው እኔ አሁን ልጆቼን ትቼ እየሄድኩ ያለሁት። አገሬ እየሄድኩ ነው። ዱአ አድርጉልኝ። ሰራ ነበር ለፋ ነበር ግን ወላሂ አላሰብኩም ባዶ እጄን ሄዳለሁ ብዬ። አላህ በሚያውቀው ቲክቶክ ላይ የሚያውቁኝ ምርጥ ሰዎች ደንበኞቼ እንደ እህቶቼ የሚወዱኝ አውርተው ሰው አዘጋጁልኝ። እዛ ሄደን አብረን ምናየው ይሆናል እንጂ ብቸኛ ነበር። ልጅ ኖሮኝ ሰው ኖሮኝ ብቸኛ ነኝ በዚህ ሰዓትና ሞትም ቢሆን ለካ ብቻውን ነው እንደዚህ የሚመጣው። ሞትም ቢሆን እንደዚህ ብቻውን ነው የሚመጣው። አይዞሽ be strong። አንዳንዴ ፈጣሪ ካልፈቀደው በቆየ የሚሆን ነገር የለም። 7 አመት 8 አመት የለፋችሁበትን ነገር አንድ ሆፈፌ ንፋስ መጥቶ ሊወስድ ይችላልና በወለዳችሁ ልጅ ራሱ መብት ላይ አይኖራችሁ ይችላል። ድህነት አይኑጥፋ። ሰርታችሁ ብር ያዙ። ብራችሁ ያስከብራችኋል። ጥንቁቅ ሰው ሁኑ። በባላችሁ የምትኖሩ ሴቶች ደግሞ በባል አትኑሩ። ወላሂ በራሳችሁ አካውንታችሁ ላይ የራሳችሁ ነገር ያስፈልጋችኋል። የራሳችሁ ነገር ማንም ከፍ ዝቅ አያደርጋችሁ። እና የዱባይ ሴቶች ደግሞ ይመቻችሁ። እኔ ብዙ ወንዶች ያገኛለሁ። ሁሌም ተፈላጊ ነኝ። የቸገረው ካለ እኔ ይዛለሁ። እናንተ በመቀማት ተባበሩኝ።
እኔ አመጣለሁ እናንተ በመቀማት እኔ አመጣለሁ ቤቴ እየመጣችሁ ያፈጠራችሁ በመቀማት ተባበሩኝ አርጅቻለሁ ግን አሁንም ቢሆን እመጣለሁ በሰርግ እንገናኝ ኢንሻአላህ እና ጋይስ ኤርፖርት ነው ያለሁት በጣም ነው የምወዳችሁ ብሎክ ካልሆንኩ ይመጣለሁ ኢንሻአላህ ተቃጥያለሁ ወላሂ ያ ሰው በልጦኝ አይደለም ልጆቼ ናቸው የሚያቃጥሉኝ እና አልহামዱሊላህ ሁሌም በዳያቱን ተበዳዩን የተገፋ ሰው ደግሞ ይሄን ነው ራሱ ሰው ነው የገዛልኝ ሰው ነገ ደግሞ እንደዚህ ዛሬ ጀላችሁ የመጣሁት አንድ የመዳም ቅመም ወይም በአረብ ሀገር